በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ እንትሎታል ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም እፎይ የሚችለውን አርጓለኝ እፎይ ምንድነው የሚችለው ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ ይሄ ትክክል አይደለም ልጁ በጣም really amazing ልጅ ነው እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር መዝሙረ ያሬድ ቢሆን ጥሩ ነበር ተረዳችሁ ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አይ አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታቃላችሁ አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ this is አውቀው ፕሮቮክ ለማድረግ ነው ፕሮቮክ አትደራረግ ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ ሩል የሚያወጣው አንተ ነህ ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከው አለው አለኝ መልሱ ምን መሆን አለበት yes or no ነው yes or no ስጋ ለብሶ በመድር ላይ ስጋ ለብሶ መጥቶ ሰው ሆኗል እሱ ብቻ እኮ አይደለም ሄዱና አንደኛ ምንድነው ራእይ 1:13 አንብቡ አሁንም በዙፋን የተቀመጠው እሱ ራሱ the same ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል ተመልሶም የሚመጣው እሱ ነው ይላልኝ አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበር ለመማማር ለመበሻሸቅ አይደለም እኔ አሁን ከራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብያር ለምነግራቸው ትክክለኛውን እውነቱን ነው መመለስ ያለበት ግን እፎይ አልቻለም I think ከሌላ ሰው ጋር እናገናኘው ሁሱ ነው ስሙ በጣም ይቅርታ ለመጀመሪያ ጊዜ ነው ያዳመጥኩት ልጁ በጣም ደስ የሚል ስብና ነው ያለው ራሱ በጣም ፔሽን ነው በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ